ሰላም እንዴት ናችሁ? የዚህ የያቤዝ ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ዛሬ እንግዲህ አንድ የስኪን ፕሮዳክት ነው ይዤላችሁ የመጣሁት። አብዛኛው ሰው እየተጠቀመው ያለ ነው ማለት ነው። ትሬንድም የሆነ ፕሮዳክት ነው። ስኪን ኬር ፕሮዳክት ነው። እንዲሁም ደግሞ በጣም ለፊታችን በጣም አሪፍ ነው። ዶክተር ሜላክሴን ፒል ሹት ኤክስፎሌቲንግ ብላክ ራይስ አምፖሌ ይባላል። እንደገና በብላክ ራይስ ብቻ አይደለም ዋይትም አለው። ሁለት አይነት ነው ያለው ማለት ነው። ፕሮዳክቱን ከማሳየቴ በፊት ሰብስክራይብ እያደረጋችሁ ተቀላቀሉ። እንዲሁም ደግሞ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለሌሎች ደግሞ እንደዚሁ እንዲደርስ ማለት ነው ይሄ ቪዲዮ። በጣም አመሰግናለሁ። በመቀጠል እንግዲህ አሁን የማሳያችሁ ፕሮዳክቱን ነው ማለት ነው። የስኪን ኬር ፕሮዳክቱን ነው። እንደምታዩት ዴር ሜላክሴን ፒል ሹት ይባላል ማለት ነው እና ከፒክቸሩ ላይ ከፕሮዳክቱ ፒክቸር ላይ የተጻፈው ኤክስፎሌቲንግ ብላክ ራይስ ነው። አምፖሎ ይባላል። እኔ የብላኩን ይሄ ጥቁሩን ነው እንደ ሴሪየም ነው። እንደገና ደግሞ ሄልፒንግ ቱ ሪዲዩስ ብላክ ሄድስ ዌል ሊቪንግ ዘ ስኪን ስሙዝ ኤንድ ሃይድሬትድ ይላል። ማለት ያው ብላክ ሄድ ያለውን ነው እንግዲህ ይቀንሳል፣ ሪዲዩስ ያደርጋል። ብላክ ሄድስ ካለባችሁ ስኪናችሁ ስሙዝ እንዲሆን ሃይድሬትድ እንዲሆን ያደርገዋል ማለት ነው እና በጣም አሪፍ ነው። እኔ እዚህ ጋር እንግዲህ ስጠቀም ይውላችሁ ፊቴን ኦልሬዲ ማታ ላይ ነው ይሄንን ቪዲዮ እንትን ያልኩትና ኦልሬዲ ልተኛ ሻወር ታጥቤ ፊቴን በደንብ ስክራፕ ተቀብቼ ኦልሬዲ በደንብ ነው ፊቴን የታጠብኩትኝ። እኔ እንደውም በጣም ለቆዳዬ እንክብካቤ አደርጋለሁኝ በጣም ያው ሴትም እስካሁንን ድረስ ግዴታችንም ነው አይደለ? ራሳችንን ቆዳችንን መጠበቅ። ግን እኔ ፊቴን እንግዲህ ያው ስክራፕ እጠቀማለሁ። አንዳንድ የማይጎዱ ከኬሚካል ነጻ የሆኑ አንዳንድ ፕሮዳክቶችን እየመረጥኩኝ እጠቀማለሁኝ እና ፊቴ እንግዲህ ንጹህ ነው ብዬ ነው ማስበው እኔ ማለት ነው። በጣም ንጹህ ነው፣ ምንም ነገር የሌለበት ምንም ነገር በቃ ብዬ ነው ማስበው እና እኔ ዛሬ እንግዲህ ይሄ ፕሮዳክት ስጠቀም ግን የፊቴን ጉድ ነው ያሳየኝና አልታጠብኩም እንዴ እስከምል ድረስ ማለት ነው። ፊቴን አልታጠብኩኝም ማለት ነው። እንዴት ነው ሆኖ ነው እንደዚህ ሊሆን የቻለው ምናምን እስከምል ድረስ እና ሻወር ታጥቤ ፊቴን ታጥቤ ኦልሬዲ በቃ ልተኛ ተዘጋጅቼ ነው ነበር ሄድን እስቲ ሊያው ብዬ ለእናንተም ለማሳየት እንትን ያልኩትኝና በጣም እየገረመኝ ነው እና ዴድ ሴላችሁን ቆዳችሁ ላይ ያለውን ዴድ ቆዳ ይሄ ዴድ የሞቱ እንትኖች አሉ ከላይ ይሄ የሚፈገፍ እሱን ሙልጭ አርጎ ነው የሚያነሳው። እንደገና ይሄ እነዚህ አፍንጫ ስርና እዚህ ይሄ አፋችን ስር አገጫችን ስር ያሉ እንዲህ ይሄ ምንድነው አለ አይደል ወይ አይወጡ ከቆዳችን ውስጥ ስግስግ ያሉትን ነገሮች እንዳለ ነው በቃ ፈትጎ የሚያወጣው። እዚህ ጋር በጣም እየገረመኝ ነው። እኔማ አልታጠብኩም እንዴ እያልኩላ ነበረ እና በነገራችን ላይ አንገቴን ካሁን በፊት አንገቴንና እንትን ከአንገቴ በታች ይሄ ደረቴ አካባቢ ያለውን ታጥቤ ያለው ሻወር ግን እንትን ብዬው ነበረ አፕላይ አድርጌው ይሄን ኤክስፎሌቲንግ ብላክ ራይዙን ማለት ነው ተጠቅሜው ነበርና እንደዚህ ኢቭን አሁን ፊቴ ላይ ነጭ ነው የሆነው። ነጭ ነው እንደምታዩት ማለት ነው። እንትን ስለው ቆሻሻው ዴድ ሴሉ ነጭ ሆኗል። ኦልሬዲ ፊቴን ስለታጠብኩ ነው። አንገቴ ላይ ያለውና ደረቴ ላይ ያለው ግን ጥቁር ነው፣ የተፍተለተለ ጥቁር ነው የወጣው ማለት ነው። ጥቁር እና በቃ እንደዚህማ ከሆነ ብዬ ባለቤቴን እስቲ ቼክ ላድርገው ብዬ እንደው በባለቤቴ ፌስ ላይ ራሱን ተጠቀምኩት። የሱም እንደዚሁ ተመሳሳይ ነው የወጣውና በጣም እየደደቀኝ ነበርና እኔ አልታጠብኩም እስከምልና በቃ አለመታጠባችሁን ነው የሚያሳየው ማለት ነው። በቃ እንደማትታጠቡ ቆዳችሁን በቃ ብዙ ነገር እንዳለው ቆዳችሁ ነው እንትን የሚለውና በነገራችን ላይ አይኮሳቁስም፣ አይቆጠቁጥም፣ ምንም ፊታችሁ ላይ ምንም አይነት ስሜት የለውም።
በቃ ውሃ ፊታችሁ ላይ ውሃ አርጋችሁ ያሻችሁት ፊታችሁን ነው የሚመስላችሁ። ምንም በቃ ፊታችሁን ዲስኮምፈርት የሚነሳ ነገር የለውም። ግን እንደዚህ የተፍተለተለ ቆዳችሁ ላይ ያሉ የሞቱ ነገሮች እንዳለ ምድረ በቃ ቆዳችሁ ላይ ያለ ቆሻሻው ላይ የተተራራ እንትን ያለ ነገር ሁሉ ሙሉ ነው። በቃ ይሄ የቆዳችሁን ይሄ ምንድነው ይሄ ወንፊት ፓርቱን ንጹህ ነው የሚያደርገው ማለት ነው። እና ደግሞ እዚህ ጋር ፊቴን ሳሻው ማለት ነው እንደምታዩት በኃይል አይደለም፣ በጣም በስሱ ነው። ነካ ነካ ከላይ ብቻ ከላይ ያለ አይደለ፣ ምንም ሳትጫኑት ፊታችሁን በቃ እስከሚያቃጥላችሁ ድረስ አይደለም የምትፈትጉት፣ ከላይ ነው እና ራሱን እየተፍተለተለ ይወድቃል። በቃ ከላይ ያሉ ዴድ የሆኑ ቆዳችሁ ላይ ያሉ የተጣበቁት ቆሻሻዎች ነው ይወጣሉ ማለት ነው። እና በጣም አሪፍ ነው። በእውነት ነው ምላችሁ። መግዛት ለምትፈልጉ ገዝታችሁ መጠቀም ይሄንን ፕሮዳክት ገዝታችሁ ደግሞ ክሊኒካሊ ፕሩቭድ የሆነ እንትን ነው ፕሮዳክት ነው። ስኪን ኬር ማለት በጣም እንትን ነው አስተማማኝ ነው ማለት ነው። እንዲህ ዝም ብሎ በየትኛውም ቦታ ደግሞ የምታገኙት አይደለም። ግን በጣም ብዙ ሰው ደግሞ እየተጠቀመው ነው። ኢቭን በጣም ትልልቅ ዘፋኞች አይ ዶንት ኖ እኔ እንደውም የሰማሁት የሆነች ካርዲቢ የሚሏት ዘፋኛለች። እኔ አላቃትም ግን ያው ታዋቂ ነች። እሷ ራሱ እንትን እያለችው ነበር፣ ይሄን ፕሮዳክት በጣም ትጠቀመዋለች። ከእሷ ነው እንትን እያሉ ይሄንን እንትን ማለት ይሄ ፕሮዳክት ቫይራል እየወጣ እንትን ያለው ማለት ነው። ግን ያው በጣም ታዋቂ የሆኑ ሰዎች በጣም እንትን ያሉ ሰዎች ይጠቀሙታል እና በጣም ጥሩ እንትን ነው ማለት ነው ፕሮዳክት ነው። ስለዚህ መግዛት የምትፈልጉ መጠቀም የምትፈልጉ ሊንኩን የዚህ የዩቲዩብ ቻናሌ ሰብስክራይብ በተኗ አለቻ፣ ሰብስክራይብ የምትለዋ ፊት ለፊት ላይ እሱ ጋር አስቀምጬላችኋለሁ ሊንኩን። እሱን እየገባችሁ መግዛት ትችላላችሁ። ደግሞ ዋጋውን በጣም አሪፍ ነው። ይሄን ያህል ኤክስፔንሲቭ የሚባል አይነት አይደለም ማለት ነው። ማንኛውም ሰው መግዛት የሚችለው ነው ማለት ነው። እና ሊንኩን ላይ አስቀምጬላችኋለሁ። በነገራችን ላይ ለሴቶች ብቻ አይደለም ይሄ ኤክስፎሊቲንግ ብላክ ራይዝ የሚሆነው ለእንትን ብቻ አይደለም፣ ሴቶች ብቻ አይደለም፣ ወንዶችም ይጠቀሙታልና ያው ቆዳቸው እንግዲህ አንዳንድ ወንዶችም አሉ እኮ ማዲያት ሆኖ እንደገና ደግሞ ምንድነው ይሄ ዳርክ ሄድ ያለባቸው ብላክ ሄድ ያለባቸው አሉ አይደለ? እነሱም ያው ይጠቀሙታል ማለት ነው። ብላክ ሄድ ያለባቸው ያው የተቋቆረ እንደ ማዲያት አይነት ነገር ያለባቸው ወንዶችም አሉ። እነሱም ፊታቸው ያው ለማስተካከል ብለው ይጠቀሙታል። እና የምሬን ነው እውነት ትጠቀማላችሁ። ነገር ግን ያው ምናልባት በጣም አለርጂ ምናምን ያለባችሁ ፊታችሁ ላይ የተለየ የሆነ ሕክምና እያደረጋችሁ ያላችሁ ለቆዳችሁ የሆነ የምትጠቀሙት የታዘዘላችሁ ከዶክተር ምናምን ብቻ የሆነ የተለየ ነገር ከሆነ ቆዳችሁ ዶክተርን ሳታማክሩ ይሄንን አትጠቀሙ። ያው በጣም ሴንሲቲቭ ቆዳ ያላቸው እንደገና ደግሞ እንትን ላይላቸው ይችላል። ምክንያቱም ዶክተርን እያማከሩ መጠቀሙ ይሻላል። እና በዚህ አጋጣሚ ሲሪየስ የሆነ የስኪን ኬዝ ህመም ምናምን ካለባችሁ ዶክተራችሁን አማክሩ ማለት ነው። እና በስተመጨረሻ ይውላችሁ ታጠብኩትኝ በቃ እስከሚበቃው ድረስ ይውጣ ብዬ ለረጅም ሰዓት ነው እንትን ያልኩትኝ። እና በውሃ በቀዝቃዛው ብትችሉ በቀዝቃዛ ውሃ ታጠቡ ፊታችሁን። እንግዲህ እንደምታዩት ፊቴ እንግዲህ ያበራ ነው፣ እንደምታዩት ነው የተዥጎረጎረ ምናምን በቃ የሆነ የሚቆጠቁጠኝ ፊቴ ላይ ያለ ነገር ሁሉ የሆነ ጽድት ብቻ እንዳለ ይሰማኛል። እንደገና ደግሞ ሁለተኛ አማራጭ ልስጣችሁ። እንዲሁም ይሄን ፕሮዳክት መግዛት የምትፈልጉ ከሆነ
እዚህ የዚህ ቪዲዮ ዲስክሪፕሽን ቦክስ ላይ ሊንኩን አስቀምጬላችኋለሁ። እዛ ሊንክ ውስጥ እየገባችሁ መግዛት ትችላላችሁ ማለት ነው። የፌስ ብቻ አይደለም የቦዲ አለው። እንዳልኳችሁ በሁለት አይነት እኔ አሁን ብላኩን ነው የተጠቀምኩት። የዋይትም አለው የሎ ከለር ሆኖ ዋይት የሆነም አለው ማለት ነው። ስለዚህ ብቻ አማርጣችሁ መግዛት ትችላላችሁ ማለት ነው። እና እንደምታዩት ፊቴ እንደዚህ አምሮበታል ማለት ነው። ሴቶች ብቻ የሚጠቀሙት ደግሞ ፕሮዳክት አይደለም፣ ለወንዶችም ይሆናል። ወንዶች ራሱ አንዳንድ ብላክ ሄድ ያለባቸው እንደ ማዲያት ምናምን የሆነ ፊታቸው ላይ ያለ ነገር ካለ እሱን ለማስለቀቅ ሲሉ ይጠቀሙታል ማለት ነው። እና እንግዲህ ይሄንን ፕሮዳክት ኦርደር ለማድረግ የምትፈልጉ ከሆነ አሁንም እነግራችኋለሁ ከታች ዲስክሪፕሽን ቦክስ ላይ የዚህ ቪዲዮ ዲስክሪፕሽን ቦክስ ላይ ሊንኩን አስቀምጥላችኋለሁ። ያንን ሊንክ እየከፈታችሁ ኦርደር ማድረግ ትችላላችሁ። አመሰግናለሁ። ቻው